ዞር ስትል ቲክቶክ፣ ዞር ስትል ትዊተር፣ ዞር ስትል ዩቲዩብ፣ ዞር ስትል ማለት ከፋታ የለንም። ለመጸለይ ፋታ የለም። ቃል ለማንበብ ፋታ የለም። እንዴ እግዚአብሔር ጦረኛውን መንፈስ በውስጣችሁ ያድስላችሁ። ጥቅም የለው፣ በስጋ አይጠቅም። አይናችንን አጠፋው። መርዝ ነው ውስጣችን። ስለ ሰው ነው ስንሰማመን ስንቆጣ ያላገኘነው ሰውዬ ሲያስቆጣን ይውላል። አላገኘነው ምንም እኮ ልናገኘው አንችል፣ ልንመክራቸው አንችል። እናስረክ ሲያረግን ይውላል። ከዛ ይጨምርበታል፣ ጋዝ ይጨምርበታል። ሲቆጡ ውሎ ሲቆጡ ማደር አያሳድግም። ክፋትን ሁሉ፣ ተንኮልን ሁሉ፣ ምቀኝነትን እነኝን የሚሰጧችሁን በሙሉ ዲስኤንጌጅ። ምንድን ነው ማድረግ ያለብን? ዲስኤንጌጅ። እንዲህ ሰው እንዴት በቃ ብሎ መዝጋት ያቅተዋል? ይህ እኮ መንፈሳዊ ነገራችንን እኮ ቼክ ማድረግ አለብን። ሰው እሳት ውስጥ ገቡ የሚል መጽሐፍ እያነበብን አንሰግድም ብለው እሳት ውስጥ ገቡ የሚል መጽሐፍ እንዴት ነው መዝጋት የሚያቅተን? እንዴት ነው የቴሌቪዥን ቻናል መቀየር የሚያቅተን? እንዴት ነው ዩቱብን ጥርቅም ማድረግ የሚያቅተን? እንዴ አንዳንድ ሰሞን እኮ ጤናችን የተመለሰበትን ሰሞን አይታችሁ እንደሆነ እኮ ኢንተርኔት የተዘጋ ሰሞን ሰላም ነገር እንተኛለን፣ በጊዜ እንተኛለን፣ በጊዜ እንነሳለን። ተቆጥተን አንጀምርም ጠዋቱን። አሁን ጠዋት ተነስታችሁ የዩቱብ ሐሜት ጀምራችሁ ቀኑን ሙሉ ከጌታ ጋር ለመዋል አትመኙ፣ አታስቡት። ሊመጣ አይችልም። ተቆጥተን ምናምን አድርጎ ነው እንዴት አድርገን ከዛ በኋላ ከእግዚአብሔር ጋር በሰላም የምትሉ? ቀናችሁን ቃኙ ወንድሞች እናቶች። ዲያብሎስ ተራቋል፣ መጥቋል። ማለዳችሁን ተሻምታችሁ የራሳችሁ አርጉ፣ የእግዚአብሔር አርጉ፣ ሪዲም አርጉ። መዝጋት እንደ በጣም ኢግኖራንት ሁኑ፣ ስልጣኔ ውስጥ አትግቡ፣ ዩቱብ ከእንትን አትበሉ ምናምን ውስጥ አትግቡ ልላችሁ እንደማልችል ታውቃላችሁ። እኛ ማረግም የለባችሁ። ግን የማይጠቅምን ነገር ማስወገድ፣ አጥልሎ መመገብን ተማሩ። በቃ ደንበኛ አላቸው ማለት ነው። በቃ ደንበኛ አላቸው። አንዳንድ ውስጥ ደግሞ ማለት አንድ ሁለት ጊዜ የሆነ ነገር በተደጋጋሚ አዲክቲቭ እኮ ስለሆነ ነው። በጣም አዲክቲቭ ስለሆነ ማስወገድ አቅቶናል። እኔ በዚህ ዘመን እነ ጳውሎስ እነ ጴጥሮስ ቢኖሩ የሚያምሩን ይሄን ነው። ቲክቶክ አለ፣ ምንም ፋታ አጣን። አሁንማ እንደውም ለማደግ ለማሰብ ራሱ ፋታ አጣን። ዲያብሎስ አራቀቀው። መዝጋት ተማሩ፣ ሻዳውን ማድረግ ተማሩ፣ መቀነስ ተማሩ፣ መጾም ተማሩ። እስቲ ከስልክ ጾማችሁ ታውቃላችሁ? እስቲ ሞክሩት። አንዴ ከክትፎ መጾም ቀላል አይደል እንዴ? እንደሞር ከቁርስ ከምሳ መጾም የእውነት ቀላል ነው። የእውነት እስቲ አንድ ቀን ዝም ብላችሁ ሞክሩት። 2-3 ቀን አድርጉት። ማለት ስልክም የለም፣ ቲቪም የለም፣ ዩቲዩብም የለም፣ ቲክቶክም የለም፣ ዜናም አልሰማም፣ ምንም የለም። ዓለም ላይ ምን እየተካሄደ እንደሆነ ሳላቅ አውቃ ምን አረከሽ? እስከዛሬ እግዚአብሔር ወደ አሯር እንደ እየሄዱ ያለው እሺ ምን እሺ አሁን እኮ የዓለም ተቆጣጣሪ ዓለም እንዴት እንደሆነች ሳልሰማ እሺ ብትሰማስ? እንዲያውም አለመስማት እኮ እግዚአብሔርን ያከብራል። እኔ አይደለሁም ተቆጣጣሪው። መስማት ሪፖርት መስማት የለብኝም። ዛሬ ማታ ገብቼ እኔ ነገ ጠዋት አላስተዳድረው። የሚያስተዳድረው በሰማይ ያለው ነው። እንዴ በጣም ባለቤትነት እኮ ክሌም እያደረግን ነው። I have to know everything በዚህ ዓለም ላይ እየተካሄደ ያለውን ነገር። So what? You're going to change things? ሰንበትን የሰጠው እግዚአብሔር የአምልኮ ምልክት አድርጎ ይሆን ወይ ብዬ አስባለሁ አንዳንድ ጊዜ። ምን ማለት ነው የአምልኮ ምልክት? ለቅቅ ያለው ሁሉንም ላንተ አልሰራምም፣ አላወራምም፣ መንገድም አልሄድም፣ እንትንም አላረግም። እሺ ማለት ሰንበት ማለት እኮ አንተ ነህ እያስተዳደርከው ያለ ማለት እኮ። እኔ በጣም የሚገርመኝ እግዚአብሔር በየ7ቱ ዓመት ሲያሳርፉ ምድርን በጣም ልብ የሚነግረው 6ኛው ዓመት ላይ ደብል ይሰጣቸው ነበር። የሚቀጥለው ዓመት ባያመርቱም የሚኖሩበት ቀጥሎ ያሉትን ዓመታት ከበር የሚያደርግ ነገር ያደርግ ነበር። ትረስት ማድረግ እኮ ነው እግዚአብሔር። እስቲ ወገኖች አንዳንድ ጊዜ አትስሙሽ፣ አንዳንድ ጊዜ አታውሩ፣ አንዳንድ ጊዜ ወሬ መስማት አቆሙ። የምን ምልክት ነው? አይ ጀስት ትረስት እግዚአብሔር። ሰምቼ የምለውጠው ነገር የለም። አይ ትረስት እግዚአብሔር። መስማት ያለብኝ እኔ ያልሰማለሁ። በቃ እኔ እንጃ። እኔ እዚህ ላይ እንኳን ላሳድራችሁ ይችላል። ይበቃችሁ። የእውነት ዲስኢንጌጅ ማድረግ ተማሩ። አይ ጀስት ዲስኢንጌጅ። ሁሉን በእኩልነት መስማትም ማየትም የለብኝም። ማቆም ይቻላል። በእግዚአብሔር ጸጋ ይቻላል። ዲስኢንጌጅመንት ይጠይቃል። ኢንጌጅመንት ባወራ ይሻላል። መልቀቅ ያስፈልጋል። መያዝ ደግሞ ያስፈልጋል። አስወግዳችሁ ብቻ ብሎ አያቆምም። ክፋትን፣ ተንኮልን፣ ግብዝነትን፣ ቅንዓትን፣ ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ስለቀመሳችሁ እናንተ በመዳናችሁ እንድታድጉ ይላል። ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። ተንኮል የሌለበትን መንፈሳዊ መብል ደግሞ ተመኙ ይላል። ዲስኢንጌጅ እግዚአብሔር የሌለበትን ነገር፣ የእድገታችንን ጸር የሆኑ ነገሮችን መጣል፣ አንቀው የሚይዙ ነገሮችን መጣል፣
ኤንጌጅ ምን ላይ? መንፈሳዊ መብል ላይ፣ ሊያሳድጉ የሚችሉ መንፈሳዊ መብል ላይ፣ የቃልን ወተት ላይ። የቃልን ወተት ተመኙ ይላል። ከዛ እንደውም ወደታች ትወርዱ፣ ያው ጊዜ ስለሌለን ሳምራይዝ ማድረግ አለብን እንጂ ዝም ብሎ ቃል ይሄ መጽሐፍ ቅዱሱን ብቻ ሳይሆን ወደታች ትወርዱ ኢቭን ወደ እርሱ እየቀረባችሁ ይላል። ስናነብ አይታችሁ እንደሆነ ወደ እርሱ ወደ ሕያው ድንጋይ እየቀረባችሁ መንፈሳዊ ቤት ለመሆን ተሰሩ ይላል። ኦፈሪንግ ለማቅረብ መንፈሳዊ ቤት ለመሆን ተሰሩ፣ እየቀረባችሁ ተሰሩ ይላል። ያው ግንበኞች ሲሰሩ አይታችኋል። ግንበኞች ድንጋይ እያቀረቡ ነው የሚጠርቡት። እናንተ ግን ሕያዋን ድንጋዮች ናችሁ ይላል። ሕያዋን ድንጋዮች እንደመሆናችሁ፣ ሕያዋን ድንጋዮች ማለት ነው ሕይወት ያላቸው ድንጋዮች ስለሆናችሁ እየቀረባችሁ ወደ እርሱ እየራቃችሁ ከዛኛው እየቀረባችሁ ወደ እርሱ ያብዛላችሁ እግዚአብሔር። እየራቃችሁ ከዛኛው፣ እየራቃችሁ ከሐሜት፣ እየራቃችሁ ከተንኮል፣ እየራቃችሁ ከክፋት፣ እየራቃችሁ ከግብዝነት፣ ደግሞስ በቃ መንፈሳዊ ቤት ለመሆን ለመሰራት ድንጋዮች ወይ ሕይወት ያላችሁ ድንጋዮች ወይ ቅረቡ ወደ ግንበኛው፣ ቅረቡ ወደ አናጺው፣ ቅረቡ ወደ ሕያው ድንጋይ፣ ቅረቡ ወደ ማዕዘን ራስ ድንጋይ። የማዕዘን ራስ ድንጋይ ክርስቶስ ነው። ቅረቡ ወደ እርሱ በጸሎት በጾም በአምልኮ ቃልን በማንበብ መቅረብ። ዲስኢንጌጅ ክፋትን ሁሉ፣ ኢንጌጅ ተንኮል የሌለበትን የቃልን ወተት። አንድ ይሄ የእግዚአብሔርን ቃል የተመለከተ ነው። የእግዚአብሔርን ቃል የተመለከተ ነው። የእግዚአብሔርን ቃል መጠማት፣ ቃሉን መብላት፣ መንፈሳዊ መብል መብላት። ተንኮል የሌለበት የቃልን ወተት ተመኙ። አሁን እንደተወለዱ ህፃናት ስለሚል እስቲ ጎባክ አሁን እንደተወለዱ ህፃናት አሁን የተወለዱ ህፃናት ምንድን ነው የሚያደርጉት? የናጡት ወተት፣ በቃ የናጡት ወተት ብቻ። በናጡት ወተት ነው የሚመስለው ጴጥሮስ የእግዚአብሔርን ቃል። ይሄ ተንኮል የሌለበት የቃል ወተት። ክርስቲያን መቼ ነው መታመም የሚጀምረው? ተጨማሪ ምግብ የጀመረ ቀን። ተጨማሪ ምግብ ወጣጥሩ ይጥሏል። ከዚህ እየራቅን አሁን እኛ ከናጡት ወተት እየራቅን ማዕት ነገር ስንጀምር እኮ ነው በሽታ የበዛው የቸርች። ወንድሞች እናቶች፣ ተጨማሪ ምግብ ያስፈልግ ይሆናል፣ ግን በዚህ የተቃኘ በእግዚአብሔር ቃል የተቃኘ የእግዚአብሔርን ቃል መመኘት፣ የእግዚአብሔርን ቃል መጠማት፣ የእግዚአብሔርን ቃል ማሰላሰል፣ የጌታን ቃል መስማት። እኔ አሁን እግዚአብሔር ምን ያርገን ምናምን እላለሁ። እሺ ዲያብሎስ ቢራቀቅ ቢመጥቅ እሺ ተራቋል መጥቋል፣ ግን የእግዚአብሔርን ቃል የምናገኝበት አክሰስም እኮ ተራቋል መጥቋል። አሁን ድሮ እሺ መጽሐፉን እየታገኛለሁ ከዛ ሴት አሁን እኮ መጽሐፉ ጠቅለ በመጽሐፉ ተከበርን ያለን መስማት ትችላለህ። ጠዋት ለምሳሌ እንትና በዚህ ወጥቶ ከዛ በኋላ እንትና በዚህ ገብታ ፋሽን እንትን ስታሳይ ግሯ እንትን ሆኖ ከዛ በኋላ ቀሚሷን የሰራው እንትና የሚባል ዲዛይነር ነበር እያለው የሚለውንም እየሰማው መምጣት ትችላለህ። መኪና ላይ የሉቃስ ወንጌል ምዕራፍ 1 የሚለውንም መክፈት ትችላለህ። ዲስኢንጌጅ ኤንድ ኢንጌጅ ወካፈለ ብልቆ መልእክቶች የምንሰማበት፣ ወደ ክርስቶስ የሚያስጠጉ መዝሙሮች የምንሰማበት፣ ወርሺፕ የምንሰማበት ምናምን። እስቲ ወንድሞች እናቶች እንሞክረው፣ ሞክሩት እስቲ። በጣም ራሳችሁን በጌታ ነገር ክበቡ። እንዴት እንደምታደርጉ ነግራችኋል። ራሳችሁ ታውቁታላችሁ። በጌታ ነገር ብትከቡት ፋታ እስከማይኖር ድረስ፣ ጊዜ እስከማይኖር ድረስ ስትወጣ ስትገባ። ለዚህ እኮ ነው ፋታ የሚነሳው እስራኤልን እግዚአብሔር ፋታ ይነሳዋል እኮ። ዘዳግም ምዕራፍ 6 ላይ እኮ ስታነቡ ከቁጥር 4 ጀምሮ ፋታ ነው የሚነሳቸው። ስትወጣ ስትገባ፣ በመንገድ ላይ ስትሄድ፣ ስትጫወት፣ ስትቀመጥ፣ በእግዚአብሔር ቃል የተከበበ እሱን የሚመኝ ህይወትን እግዚአብሔር ይስጣችሁ። እየቀረባችሁ በሁሉ ነገር፣ ይሄ እግዚአብሔርን ቃል የተመለከተ ነው። ከዛ ቀጥሎ ያለው ግን በሁሉ ነገር በቃ ሐሜትን፣ ተንኮልን፣ ክፋትን፣ ግብዝነትን፣ የእድገት እንቅፋቶችን እድገታችንን አንቀው የሚይዙ ኔጌቲቭ የሆኑ ነገሮች ዲስኢንጌጅ። የሌሉበት አገር የለም፣ ግን ባሉበት ቦታ ሁሉ ማቆም፣ የተለየ ሆኖ መኖር ይቻላል። እግዚአብሔር ይችን ይግጠምላችሁ። የተለየ ሆኖ መኖር ይቻላል። በጴጥሮስ ቋንቋ አስወግዱ፣ በጳውሎስ ቋንቋ ግደሉ ነው። ጳውሎስ ግደሉ ነው የሚለው። የእድገታችሁን ጠላቶች በሙሉ ግደሏቸው፣ ግደሉ። ቆላስያስ ምዕራፍ 3 ቁጥር 5 መግደልን መማር። እነኚህ ነገሮች የአሮጌው ሰው ማንነት ግደሏቸው። አረግ በቃ ይጀሰይ ኖ መግደል፣ ክፋትን መግደል፣ ውስጣችን ያሉ ሮንግ የሆኑ ፓሽንስ፣ ሮንግ የሆኑ ፍላጎቶችን መግደል፣ መጨቆን፣ ዲስኢንጌጅ። በሮሜ ምዕራፍ 13 ቋንቋ ሮሜ ምዕራፍ 13 ቁጥር 12 አካባቢ ማውለቅ፣ የጨለማውን ስራ እናውልቅ ይላል። ልክ በልብስ ይገልጠዋል። እናውልቅ፣ አውልቀን እንጣለው። የብርሃንን ጋሻ ጦር እንልበስ። እያወለቁ መልበስ፣ እግዚአብሔር የሌለበትን ነገር ማውለቅ፣ እግዚአብሔር የሌለበትን ነገር መዝጋት፣ እድገታችንን ይዘው ቅጭጭ ብለን እንድንኖር ያደረጉ ነገሮችን መተው፣ ዲስኢንጌጅ ማድረግ።
በጣም ያስፈልጋል።